በማይግሬን በሽታ እየተሰቃዩ ነው? ሰላም አሉር የቤት ለቤት የሜዲካል ማሳጅ ቴራፒ ሰጪዎች ነን። እስኪ ዛሬ ደግሞ ስለ ማይግሬን ትንሽ ነገር ልበላችሁ። ማይግሬን በተደጋጋሚ የሚከሰት የራስ ምታት መታወክ ሲሆን ከመካከለኛ እስከ ከባድ ህመም ሊያጋጥም ይችላል። ይህ ህመም ከሰዓታት እስከ ቀናት ሊቆይ ይችላል። የዚህ በሽታ ምልክቶች ደግሞ ማቅለሽለሽ፣ የብርሃንና የድምፅ መቋቋም አለመቻል ናቸው። የዚህ በሽታ መንስኤዎች ደግሞ ጭንቀት፣ እንቅልፍ መዛባት እንዲሁም ደግሞ የጡንቻ ጥብቀት ናቸው። ታዲያ የሜዲካል ማሳጅ ቴራፒ እንዴት ይረዳናል? የጡንቻ ውጥረትን ይቀንስልናል። ይህ ማለት በአንገት በትከሻና በራስ ላይ ያለውን ጭንቀት ያቃልልናል። የደም ዝውውርን ያሻሽልልናል። የጭንቀት ሆርሞኖችን ይቀንስልናል። ይህ ማለት ከማይግሬን ክፍሎች ጋር የተቆራኙትን የኮርቲሶል መጠን ይቀንስልናል። መዝናናትን ይጨምራል። ይህ ማለት የፓራሲምፓቲክ ነርቨስ ሲስተምን ያበረታታል። የማይግሬን ድግግሞሽን ደግሞ ይቀንሳል። ጥናቶች እንደሚያመለክቱት ከሆነ ሜዲካል ማሳጅ ቴራፒን አዘውትሮ መሰራት ማይግሬንን በጊዜ ሂደት ሊቀንስ እንደሚችል ያመለክታል። ይህንንና መሰል አገልግሎቶችን ለማግኘት የትም መሄድ ሳይጠበቅቦት ያሉበት ድረስ በመምጣት አገልግሎቱን እንሰጥዎታለን። ስልክ ቁጥራችን 0982 47 97 08 ወይም ደግሞ 0944 08 23 29። እንደዚህ አይነት መረጃ እንዲደርሱ አካውንቱን ላይክ፣ ሼር እና ፎሎ በማድረግ ቤተሰብ ይሁኑ። እናመሰግናለን። አሉር ሜዲካል ማሳጅ ቴራፒ